ሲሉትም ውጊያ ነው። እሺ በላይክ አጋንንት ያስወጣ በሽተኛን እየፈወሰ ከአገሩ ከናዝሬት ላይ አስያስወጡ። ይሄ እኮ ንቀት ነው። አንተም ብለው አይሄድ ምናምን ብሎ ወደ ደግ ሲከለክሉት ንቀት ነው። ግን ከመጭበርለክ ኢየሱስ ይሄን ሁሉ ታገሰ። በጥፍ ሲሉትም ታገሳቸው፣ በሲሰድቡትም ታገሳቸው፣ ሲመቱትም ታገሳቸው። ግን አንድ ነገር ሆነ። ሄሎ አንድ ነገር ሆነ። በዛው ያን ነገር እንድታስተውሉ ፈልጉ። ኢየሱስ ታምራት ሊያደርግልን ሳይሆን የመጣው ኢየሱስ ሊፈውሰን ሳይሆን የመጣው ኢየሱስ ከኛ አጋንንት ሊያስወጣን ሳይሆን የመጣው ኢየሱስ የፍቅሩን ጥግ አሳይቶን ሕይወት ሊሆንልን ነው የመጣው። አሜን ነው ወይ? ኢየሱስ ምን ሊሆንልን የመጣው? ሕይወት። ለዚህ ሁሉ ዲያብሎስ እባቡ ምን ያለው? ኧረ እባክህ ይሄንን ድንጋይ ዳቦ አድርግና እንጀራ አድርግና እንበላው ሲለው እኔ እኮ ራሴ እንጀራ ነኝ። የሕይወት እንጀራ ማንኛ ነው? ዛሬ የሕይወት እንጀራ ከሆነው ጋር መገናኘት ይሆናል። እንጀራ አይደለም የምትበላው፣ የሕይወት እንጀራው ጋር ትገናኛለህ። ሴትቷ እንደዚህ አለች፣ ኧረ ጌታ ሆይ ደክሞኛል፣ ወደዚህ ወንዝ መጥቼም እንዳልቀዳ ምን በለኝ አለች። ኧረ ይሄንን ውሃ ስጠኝ ስትለው እንደኔ ያለው ጠጥተሽ በኋላ የሚጠማሽን ውሃ ሳይሆን አለ የሕይወት ውሃ ወንዝ ከወድሽ ምን ይሆናል? ይፈልቃል። ዛሬ በኢየሱስ የማትጠሙበት የሕይወት ወንዝ ውሃ ከውስጣችሁ ይፈልቃል። ዳግም የማትጠሚበትን ውሃ ነው እሰጥሻለሁ። ዛሬ አላውቅም ከዚህ ቃል በኋላ እግዚአብሔር እንደ ዮፍታሔ ተፈላጊ ያደርጋል። ሲያምሰው ተፈላጊ ዮፍታሔ ስሜ ይባላል በሉ። ስማችሁ ማን ይባላል? ስሜ በሉ። ተፈላጊ ዮፍታሔ ይባላል በሉ። ትድገሙልኝ። ስሜ በሉ። ተፈላጊ ዮፍታሔ ይባላል። ሴቶችም ወንዶችም ዛሬ ዮፍታሔ ብያቸዋለሁ። በደንብ ስሙኝ። ሰዎች ከዚህ ዮፍታሔ የተረዳሁበት ሰዎች ለችግራችሁ ብቻ እንደሚፈልጉ እናንተ አይደላችሁ አሉ። ሄሎ ሁለት አይነት ሰዎች እንዳሉ ታውቃላችሁ። እግዚአብሔር ዳዊት ጋር መጣና የምን ሰው ያገኘው አለ? የልቡ ሰው ያለውን ያለ የለም አለ ማለት ነው። አሁን የልብን ሰው አገኘው። ላይክ ዳዊት ንጉሥ ሆኖ እንዲቀባ እግዚአብሔር ያደረገው የምኑ ስለሆነ ነው? የልቡ ስለሆነ። ወንድሞቹ እኮ እቤት ተሰልፎ ነው ያለው። በጣም ረጃጅሞች፣ ቁመታቸው ከፍ ያለ፣ ጡንቻቸው የማያስጠጋ ነው። ልባቸው ቼክ ያደረገና ይሄ ልብ ለኔ ሳይሆን ለአባታችሁ ለዮፍታሔ ነው የሚሆነው አላቸው። እግዚአብሔር ልቡ የእግዚአብሔር የሆነ ሰው እርግጠኛ ነገር ይረሳል። ነገር በአባቱ ነው የተረሳው። እናትዮ አሳድጋ ልጇን ረሳች። በራሱ በገዛው እናቱ የተረሳ ዳዊት አሳዘን። ዳዊት በእናት አባቱ ቤት አድጎ ማለት ተወልዶ ያደገ እድገቱ ግን ሳውል ቤት ነው። ምን አይነት ጭካኔ ነው! እግዚአብሔር ላይ ያላችሁት ልብ የእግዚአብሔር ከሆነ ልንገራችሁ፣ ያላችሁት ልብ የእግዚአብሔር ከሆነ ሁሉም ሰዎች ካንተ ጋር መስማማት አይችሉም። መፈጠሩ ነው የረሱት። የት ነው የሚኖረው? የሚጠብቀው በግ አባቱ ነው፣ ግን የሚኖረው ሳውል ቤት ነው። ዛሬ አላውቅም፣ እግዚአብሔር ልዩ ሆነ ደመና አይናቸው ላይ ያመጣል። አሁን ማድረግ ያለብን አባቴ ረሳች፣ እናቴ ረሳችኝ፣ ወንድሞቼ ገፉኝ ብለህ ጊዜ አትፍጭ። እግዚአብሔር በሕይወት ሊያደርጉ ያለውን ነገር አታዘገዩ። ማድረግ ያለብን እንደማታውቅ ሆነ የጌታ ፈቃድ ይሁን ብለህ ዝም ማለት ነው። የጌታ ፈቃድ ይሁን ብለህ ምን ማለት ያ ዝም ማለት ነው ያለው። ከዚህ ቀደም ተናግሬ ይሆን አላውቅም። አንዳንድ ሰዎች አምልኮን ለምደናል፣ ቃል ለምደናል፣ ትንቢት ለምደናል። የሆነ ሰው ታስታውሳላችሁ? አንድ አገልጋይ ጋር አገልጋዩ ዘኔ ተጨንቀሽ ያለው ማለት የእግዚአብሔር ሰው የሚፈጸም ዛሬ የሚፈጸም ካልሆነ ይሄን ትንቢት አልፈልግም። ረቱኝ እግዚአብሔር ቃል ምን አይባልም? ማለዳ ትንቢት የእግዚአብሔር ቃል አይደለም። የትንቢት መንፈስ የኢየሱስ ምንድነው ይላል? ምስክር ነው ይላል። ሄሎ ይሄ እኮ ቃሉ ማለት ነው የተፈጸመ ትንቢት ነው። ራሱ ቃሉ የተፈጸመ ምንድነው? እመጣለሁ ብሎ ብሉይ ኪዳን ተናገረ። አዲስ ኪዳን ሆኖ ደግሞ ምን ሆነ? ተፈጸመ። ከዛ ክዳን ተገባ።
ሴትቷ ደጋግማ ሰምታ ለክ ትንቢቷ ትባረካለች ትወጫለች ይባላል። በዛ ቤቷ ቁጭ ትላለች። ለመባረክ መጸለይ ያስፈልጋል። ትባረካለች ጌታ ይባርክሻል ካልኩኝ ከመባረካችሁ ጌታ ጋር ተስማሙ ማለት ነው። በሱ ጉያ ስር ግቡ ማለት ነው። አንተ እንደሌላው ጊዜ ትባረካለህ ጌታ ይባርካል ብዬ ከእናንተና ጋር እንዴ እያመሽ ውል ዲት ነው ነው። ዛሬ ግን ዋለኞችን ፊተኛ የሚያደርግ እጅ ይመጣል። ከዚህ ቀደም ተናግሬ እንደሆነ ያላቀ ሁለት ወንዶች መንገድ ላይ አገልጋዮች ናቸውና እየሄዱ አንድ እናት መንገድ ላይ ያገኙና ልጆቼ ጌታ ይባርካችሁ ሲሏቸው አንዱ አሜን አለ፣ አንዱ ደግሞ አሜን አሜን አለ። ከዛ ጥቂት ፈቀቅ እንዳሉ ተደወለለት ላሉ ሄሎ ልጄ፣ አዎ ለትንሽ ነው የተረፍኩት። ከምን መኪና አደጋ ነበር። መኪና አደጋ ስር ገብቼ ብዙ ሰዎች ተሰልፎ እንዴት ተረፍሽ እየተባሉ መነጋገር ሆኛለሁ። የቱ ጋር ነው? ዛሬ አሜንታችሁ እዚህ ቁጭ ብላችሁ የሆነን ሰው ያስመልጣል። ግን እናንተ አሜን ያላችሁ እንጂ አሜን አሜን አላላችሁ። አሁን የዚህኛው ሰው የአሜን አሜን ማኑን ነው ያስጣለው? ዛሬ የእናንተ አሜን በኢየሱስ ስም ብዙዎችን ያስመልጣል። ያንተ ሰው ጮህ አሜን አሜን ይበላል። ብዙ ጊዜ እንደ አንዱ አይበቃም የሚል ሰው አይጠፋም እኮ። አይበቃም። አሜን አሜን። ክብር ለኢየሱስ ይሁን። እስቲ በሉ አሜን አሜን። ድገሙልኝ ያን ጊዜ ግድ አሜን አሜን። ክብር ለኢየሱስ ይሁን። በደንብ አስተውሉ። ዮፍታ ያሳዘነ ለዚህ ነው አዘማሪ ኢየሱስ ነው እግዚአብሔር ያዕቆብን ወደደ። ኤሳውን ምን አደረገው? አጅነው። ኤሳይ በእናቱ ሁኔታ ተመቻችቶለት ያዕቆብ ነኝ ብሎ ማነው ያዕቆብ ለያዕቆብ ምን አደረገችው? እናትየው አባቱ ሊባርከው የፈለገው ኤሳውን ነው። እናትየው ግን አቀነባበረችውና ለያዕቆብ ጥጃውን ምናምኑን አዘጋጅታ ኤሳው ነኝ ብላ ፕሮግራም አወጣች። ዛሬ ግን እንደዚህ ይሆናል። መንደር ውስጥ ሊያስቀሩ ምንም አይነት ጠላት ቢያቀነባበር ይፈርሳል። አሜን። ወደ ክብር ሆኖ ይቀየራል። አሜን። ሲያንድ ሰው ጮህ አሜን ይላል። አሜን። ማንኛውም ጠላት በላይፋችሁ ላይ ያሰረውን ሴራ ጌታ ብሎኛል ከዚህ ቃል በኋላ ይገለበጣል። አሜን። ሲያንድ ሰው ጮህ ይገለበጣል ይባል በሎ ይገለበጣል በሎ ድገምልኝ አንድ ጊዜ ይገለበጣል። ማንኛውም የጠላቶቻችሁ ሴራ እንዲገለበጥ ቃል አውጥቻለሁ። በኢየሱስ ስም ተገለበጠ። በኢየሱስ ስም ተገለበጠ። ከተመለከ ያለ ነው አይደል? እልፍ ማለት ይሆናል። በኢየሱስ እልፍ ማለት ይሆናል። የሆነ ሰዎች አንድ አካባቢ ላይ ሊገምቱ ይችላሉ። ጌታ ግን እልፍ ያደርጋል። አሜን 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 አሜን። በደንብ ስማይ። አውሎ ንፋሱ ወጀቡም ሲመጣ ምላሽ ለመስጠት ሬዲ መሆን የለብንም።
ዝም